እኔ አንድ ነገር እኛ ዋጋችን ሳናቅ ብዙ ሰርተን ያመሰገነንም ጊፍት የሰጠንም የለም። ጌታ ምስክሬ ነው የምነግርህ። ህይወታችን ቁማር ያስያዝንላቸው ሰዎች መጨረሻ ላይ እንደ ፋራን ያዩት። ለእያንዳንዱ እንቅስቃሴ ገንዘብ ጠይቅ፣ ግን ከፍራት ሳይሆን የሚገባህን እንኳን ጠየቅ። ደስ ብሎኛል። እኛን ብዙ ሰው በነፃ ተጠቅሞብናል። ህይወታቸውን ከጀርባ እያዳንላቸው ያፍ ምስጋና የሰጡን ይሉ። እያንዳንዷን እርምጃህን በገንዘብና በካሬ መለካት አለብን። እመቤት ያትለመነኝ ብልጥ መሆን አለብን። እዚህ ዓለም ለፈሪዎችና የዋዎች ጊዜ አልፏል። እውነት ነው። ገንዘብ ያለው ብቻ ነው የሚከበረው። ገንዘብ ነው። በባሌም በቦሌም ብለህ አካውንት ላይ ዘጭ በል። ዛሬ የሚሰድብ ሰው ነገ እርዳን ሰይዶ ብሎ ሪኩዌስት ይልክልሃል። በሰፈር ተደራጅቶ እናቃቸዋለን። እውነት ነው። እውነት ነው። እውነት ነው። ገንዘብ ይዘህ መገኘት አለብን። አዎ እኔ ሰዎች ምን ይሉኛል አይልም፣ ከሐቂቃ ጎን ነኝ። ፈራም ደፈርክም ሂሳብ መስራት ያለብህ ለወላጅ እናት የምትሄደው አኬር ትክክል ነው ወይ ነው። ለወላጅ እናት ለወላጅ እናት የሚጠቅማትን ሴትም ተባል ወንድም ተባል ለወላጅ እናት የሚጠቅማትን ነገር አድርግ። የህዝቡን ማሽቃበጥ ተው፣ ባናቱ ይተከል። ባናቱ አረደና ገደልክ ማኔ ከናደ ውጪ ምን ሆነ እንዴ? ምን አገባኝ? ለምን ገደል አይገባ? አንድ ቀን ጥቁር ቡና ይገዛላት መንጋ መደዴ። ለስፖርቱ ክብር ካልክ ብቁ ነው ባልክ ጊዜ የሚመጥንን ሰው በሚመጥን ዋጋ ገብተህ ትሳተፋለህ። በሚመጥን ዋጋ የማንም ማጃከር ፈራ ምናምን ደፋር ካለ ገብቶ ይጋጠም። ግባና ተጋጠም። ደፋር ከሆንክ በለው። ልብ ካለው ገብቶ መሸካሸክ ነው በቃ። የግድ አንድ ሰይዶ አይደለም ማርሻል አርት ያለ እናገረ ሰላም እንጋጠም እያሉ ነው። እነሱ ይጋጠሙ ይግቡና የሚፈልግ ሰው አለ። 1 ሚሊዮን ሰው ገብቶ ይጋጠም። ግድ ነው። ቫልዩሽን ካላወቅሽ አትከበርም። ቫልዩን ካላወቅ አትከበርም። ይኸውልህ እኔ እውነት ጎን ነው የምቆመው። ባይዘው ሰው ደስ ይለዋል ብዬ ሰው ስለሰደበ አንተ ፈሪ በጭባጫ ምናምን አልልም። እዚህ በኋላ የብልጥ አካሄድ ነው። ትውልዱም እንዳንተ ብልጥ እንዲሆን እፈልጋለሁ። ብልጥ እንዲሆን እፈልጋለሁ እያንዳንዱ ትውልድ። እውነት ነው። እውነት ነው። ግድ ነው። አዎ በብልጠት ስማርት ሆነ ብልጥ ገንዘብህንም ሳትለቅ ማርሻል አርቱንም ማሳደግ። አሁን ሰይዶ ፈራ ሰይዶ ሸሽ ምናምን የሚል ህዝቡ ይኸውልህ፣ እኔ ጌች ወንድሜ ነው። ላንተ አልነግርም። ታውቃለህ፣ ጌች ብራዘር ነው። ታውቃለህ አይደል? ግን ጌች ብራዘር ስለሆነ ከጌች ጎን አልቆም። የመጀመሪያ ቀን ሂሳብ የሰራ ቀን አክብሬሃለሁ። ለምን መሰለህ? እኛ ቫልዩዋችን ሳናቅ በብዙ ሰዎች ተጠቅመው ብናልፈዋል። ከዚህ በኋላ ግን የምነግርህ እኛን ለመጠቀም እያንዳንዱ በየቀኑ መክፈል አለበት። እኔን ለመጠቀም እንኳን አንተን ለ20 ዓመት ስትሰለጥን ስትገለባበጥ የኖርከው እኔ በጋርድነት ህይወት የመጣሁት ከእኔ ጋር ምሳ ለመብላት እኔን ለማውራት እኔ ጋር የሆነች ነገር ይችን አድርግልኝ ለማለት መክፈል አለባቸው። ይሄን ደግሞ ካንተ ነው የተማርኩት፣ እግዚአብሔር በሚያውቀው። እውነት ነው። እውነት ነው። ቫልዩን ዋጋን ስታቅ ትከበራለህ። ምንም ይጃጃ እሱን ነው የምነግርህ። እንደሱ ለህዝብ ለወኔ ተለይ ድግሳቸው ደዳለ መፍት ነው። ግን ወላጅ እናት ሴፍ ናት ወይ ነው። የወንድ ልጅ እናቱ ሴፍ ከሆነች ሌላው አገጫም ድራፍት ጠጭና ቦርጫም የሚያወራው እንዳሰማ ባናቱ አረን ያልሰማ እኔ እንዲሁ ሰማለሁ ብላ አልሰማም። እንዲሁ እንኳን ተሰደድክ እንኳን ጥለወጣ እመቤት ምስክርና ጭራሽ ወደ እንግሊዝ ወደ ቤልጅየም ሂድ ፈሪ ተብለህ፣ ግን እናትህ በክብር ትኖር። የብዙ ወንዶች እናት ቡና መጠጫ የላትም። የሴቶች እናት ናት። ሴታ ሴት የሚባሉት ቤት ሰርተውና ተከብረው ያሉት። ከእናትህ መከፍል ከሆነ እዚህ ጋር ሌላውን እየሰደብክ ራሱ ከእናቱ የሚከፍል ከሆነ አደጋ ላይ ነው። እናቱን ማስደሰት ካልቻለ እና ጎበዝ ነህ። ፈሪ ለእናቱ ያገለግላል ነው። ደፈርክም ፈራህም በእርግጠኝነት በሆነ ኳልኩሌሽን እየተራመድክ እንደሆነ አምናለሁ። ትክክለኛ የሎጂክ ሰው ነህ። ከማርሻሉ በላይ ጭንቅላት የተፈጥሮ ጁኒየስ ነህ። እንኳንም ጎበዝ ሆንክ። ለምን መሰለህ? ዓለም ሲደበርብህ ጆን እንዳለው ቀጨህም ቀጨኸውም መጠቀም ያለብን መጠቀም አለብህ። ይሄ ደግሞ እኔ የዘላለም ቃሌ ነው። ማንም ባናቱ ቢተከል ስሰድብ ያለው 3 ቪዲዮ ሰርቼብሃለሁ።
ቡልኬት ስታፈርስ ቡቲክ ደበጥፊ ስትማታ ምናምን ፈን አድርገን ሰርተንባል። ያ ነው። አሁን ግን ቁም ነገሩ የተመደበልህ ሁኔታው ምናምን ነፍስን ደስ ካላለህ ፈሪ መስለህ ለእናት ኑርላት። ይሄን አሽቃባጭ በጭባጫ ማህበረሰብ በፕሮፋይል በቪዲዮ እንደኛ ወጣ አንድ ቀን ስለ ግብረ ሰዶም ስለ ቡሽቲ እንኳን የማያወራ ነፍጫላ ማህበረሰብ ነው። ራሱን እንደ ወንድ ቆጥሮ ሸሚዝ እንኳን አዛብቶ የሚቆልፍ ወንድ በየድራፍት ቤቱ ስለኛ የሚያወራ ማን ወንድ እንደሆነ ስርዓቱና መንግስቱ ያውቃል። አንድ ቀን የኛን ቪዲዮ ለማዳመጥ የሚፈራ እኛ ጋር ቡና የማይጠጣ ሰው ነው። ስለ ፍራትና ድፍረት የሚያወራ መንጋ ሽንታም ማንንም እንዳሰማ ማንንም ማለት እመቤቴ ምስክሬ ናት። አላለ ማንንም አሰማም እንዳያሳስብሽ ማንንም እንዳሰማ መጋጠም የሚፈልግ ካለ እና ገረ ሰላም እንጋጠም እያሉ ነው። እና ገረ ሰላም ይጋጠሙ በቃ አጋጥሙን የሚል ሰው አለ። አለቀ። ራጀከረ የለውም እንዳያሳስብሽ። እኛ ጥቅማችን አስተምር። አንተ ከደበረ ነው ነገሮች የምናደርገው። አንተ ከደበረ ፈራህም ገንዘቡ አነሰን በቃይ ማለት መፍት ነው። ማንም ምንም ቢያወራ የራሱን ጥቅምና ሰርክ ላይቶ ነው መጨረሻ ላይ ነው የገባኝና ባለፈው አመት የሰራው በአንድ ሁለት ቪዲዮዎች አሉ እንደ ፈን ጆክ ቁጠራቸው። በጣም የምወድህ የማከብርህ ለአገር ደስታ ለአገር ኢሜጅ ለዚህ ጭንቀታም ትውልድ የደስታ ምንጭ ነው የመጣ ወንድማችን ነህ። ሁሌም ከፊት የምታመልከው አምላክ ይጠብቅህ። መልካም በዓል። እሺ ቴንኪው አመሰግናለሁ ገብርዬ በጣም አመሰግናለሁ። እሺ ኖርልን እግዚአብሔር ይከተል በድክበት ቻው። እሺ ቻው። እሺ ቴንኪው ይሄን ለሃጫም ቀዳዳ ማህበረሰብ እንዳሰማየንን ውዳቄ ልጅ ፕሮፋይል የለው ፎቶ የለው ገጠር ተደብቆ ከተማ ተደብቆ የሚሳደብ ወንድ አገረድ የወንድ አልጫ እንዳሰማ እንዳያሳስብሽ። አንሰማም። ቻው። እሺ ቻው ብራዘር። ገብርዬ ነኝ እኔ እመላለሳለሁ። ቻው ገብርዬ። እሺ ቴንኪው ብራዘር።